ለመለወጥ ለራሳችን ቃል የገባንን ባህሪ ደጋግመን ስንሰራ ለምን ራሳችንን እንይዛለን? ባህሪያችን መለወጥ ካልቻለን ምንም የምንማረው ወይም ደግሞ አፕግሬድ የምናደርገው ሶፍት ስኪል የለም። እንግዲህ ባህሪ ራሱ ምንድነው ወደሚለው ጥያቄ ከሄደን ባህሪ ማለት ወይም ደግሞ በእንግሊዘኛው ቢሄቨር ብለን የምንጠራው ሰዎች በሆነ ክስተት ውስጥ ሲሆኑ የሚያሳዩት ወይም ደግሞ የሚያሳዩት ተግባርና ሪአክሽን ነው ማለት ነው። ስለዚህ ሲቹዌሽን አለ ወይም ክስተት አለ። ለዛ ክስተት በምን ወይ ነው ሪአክት ያደረጉት ወይም ደግሞ ምን አይነት አክሽን ነው የወሰዱት የሚለው ባህሪ የሚለውን ወይም ደግሞ በእንግሊዘኛው ቢሄቨር ብለን የምንጠራውን ይገልጽልናል ማለት ነው። እንዴት ነው የሚሰራው? ያው ከኋላ ከቢሄቨር ከኋላ ያለው ኬሚስትሪስ እንዴት ነው ብለን ከጠየቀን መጀመሪያ ስቲሙለስ አለ። ስቲሙለስ ማለት ያንን ባህሪ ኢቮክ የሚያደርግ ማለት ነው። ከዛ ሪስፖንስ አለ። እንግዲህ አንድ ልጅ ሲቆነጠጥ ምንድን ነው የሚሆነው? ያለቅሳል አይደለ? ስለዚህ ቁንጥጫው ምን ያመጣል? ሪስፖንስ። ለዛ ቁንጥጫ ሪስፖንሱ ምንድነው? ማልቀስ ነው ማለት ነው። ስለዚህ ስቲሙለሱ ቁንጥጫ ነው፣ ሪስፖንሱ ደግሞ ማልቀስ ነው ማለት ነው። ለማልቀሱ ደግሞ ሌላ ቅጣት የሚሰጠው ከሆነ እሱ ደግሞ ኮንሲኩዌንስ ነው ማለት ነው። ስለዚህ ስቲሙለስ አለ አንደኛ ላይ፣ ሁለተኛ ላይ ሪስፖንስ፣ ለዛ ስቲሙለስ ሪስፖንሱ ምንድነው የሚለው አለ፣ ሶስተኛ ደግሞ ኮንሲኩዌንስ አለ ማለት ነው። ስለዚህ በእነዚህ በሶስቱ ነገሮች ውስጥ ነው ቢሄቨር የሚጠፋውም የሚሰራውም ማለት ነው። ለምንድነው እንደዚህ ያልኩት? ኮንሲኩዌንስ የጸባይን ወይም ደግሞ ባህሪ ብለን የምንጠራውን ነገር መቅረጽ ውስጥ በጣም ትልቅ ሚና ይጫወታል ማለት ነው። ለምንድነው? ተፈላጊ የሆኑ ወይም ደግሞ ሪዋርድድ የሆኑ ባህሪያቶች በዛ ኮንሲኩዌንስ ምክንያት እያደጉ ይሄዳሉ። ለምሳሌ አንድ ልጅ የተባለውን ሁሉ ከሰራ ጥሩ ኬር ያገኛል ወይም ደግሞ ቤተሰብ አይቆጣውም ማለት ነው። ስለዚህ ኮንሲኩዌንሱ ምንድነው? ቤት ውስጥ እንትን ማለት ይሄ ጥሩ ትሪት መደረግ ምናምን ነው ማለት። ስለዚህ ይሄ ልጅ እነዛን ባህሪያቶች እያሳደገ ይሄዳል ማለት ነው። ከዛ ደግሞ አላስፈላጊ ነገሮችን ሲያደርግ የሚቀጣ ከሆነ ቅጣት ምን ያመጣል? ኮንሲኩዌንስ ነው። ላሳየው ባህሪ ኮንሲኩዌንሱ ቅጣት ከሆነ ያንን ባህሪ ደግሞ ኢግኖር እያደረገ ይሄዳል ማለት ነው። ስለዚህ ቢሄቨር ማነው ኮንሲኩዌንስ ራሱ ጸባይ ወይም ባህሪ ወይም ቢሄቨር ብለን የምንጠራውን ነገር ሼፕ እንድናደርግ በጣም ትልቅ ሚና ይጫወታል ማለት ነው። ስለ ቢሄቨር ይሄን ያህል ካወራን እንዴት ነው ፎርም የሚደረገው ብለን ከጠየቀን እንግዲህ በቢሄቨራል ሳይኮሎጂ ውስጥ ቢሄቨር ወይም ደግሞ አንድ ባህሪ የሚሰራው በሶስት መንገድ ነው ይባላል። የመጀመሪያው ክላሲካል ኮንዲሽኒንግ የሚባለው ኢቫን ፓቭሎቭ ውሻ ላይ የሰራው ማለት ነው። ያው ኤሌመንተሪ ባዮሎጂ ላይ እናስታውሳለን። ውሻው ምግብ ሲያይ ነበር ሳሊቬት የሚያደርገው ወይም ምራቁ የሚዝረከረከው። ከዛም በኋላ ያንን ምግብ ከቤል ጋር ወይም ደግሞ ከደውል ጋር አገናኘ ማለት ነው ፓቭሎቭ። መጀመሪያ ላይ ምንም አልነበረም። ከጊዜ በኋላ ቤል ይመታል፣ ከዛ ምግብ ያመጣል። ቤል ይመታል፣ ምግብ ያመጣል። ከጊዜ በኋላ ውሻው ምግቡ ቀርቶ ቤል ራሱ ወይም ደግሞ ደውሉ ብቻ ሲደወል ሳሊቬት ማድረግ ጀመረ ማለት ነው። ይሄ አሶሺዬቲንግ ለርኒንግ ይባላል። አንድን ስቲሙለስ ከሌላ ስቲሙለስ ጋር አገናኝተን ያ ባህሪ ለርን እንዲደረግ ማድረግ ማለት ነው። እንዴት ነው? ምግብ ነበረ፣ ምግብ ሲያይ ውሻው ሳሊቬት ያደርጋል። ከዛ ምግቡን ከደውል ጋር አገናኘ፣ ሁለት ስቲሙለስ ማለት ነው። ከዛ በኋላ ሳሊቬት ወይም ደግሞ ምራቁ እንትን እንዲሆን አደረገ ማለት። ስለዚህ አሶሺዬቲንግ ለርኒንግ ይባላል ማለት ነው። ቢሄቨር አንዱ በዚህ መንገድ ይሰራል ማለት ነው። ሁለተኛው ከዚሁ ከኮንዲሽኒንግ ሳንወጣ ኦፐረንት ኮንዲሽኒንግ የሚባል አለ። ይሄ ደግሞ ስኪነር በሚባል ሳይንቲስት የተሰራ ነው። ኦፐረንት ምንድነው? ካሮት ኤንድ ስቲክ የሚባል ዌይ ወይም ደግሞ ሪዋርድ እና ፓኒሽመንትን የሚጠቀም ነው። ያኛው ምንድነው? ሁለት ስቲሙለሶችን አንድ ላይ ማምጣት ነው። ይሄኛው ደግሞ ተፈላጊ የሆነውን ባህሪ ሪዋርድ ማድረግ፣ ተፈላጊ ያልሆነውን ደግሞ ፓኒሽ ማድረግ ነው። ካሮት ኤንድ ስቲክ በትክክለኛው ከሰራ ካሮት ይሰጠዋል። ከተሳሳተ ወይም ደግሞ ሌላ ባህሪ ካሳየ ስቲክ ወይም ልምጭ ይሰጠዋል ማለት። ስለዚህ
በዚህ ወይ ነው ማለት ነው። ቅድም ምንድነው ያልኩት ቢሄቨር ወይም ባህሪ የሚባለው ነገር በኮንሲኩዌንስ ላይ ይመሰረታል። ዌዘር ቲዝ የሚያድግ ቢሆንም የሚጠፋም ቢሆን ኮንሲኩዌንስ ላይ እንትን ይሆናል ማለት ነው። ለምሳሌ አሁን እንዲህ ከፖሊስ ጋር የሚሰሩ ውሾችን አይታችሁ ከሆነ በዚህ በኦፐረንት ኮንዲሽኒንግ ውስጥ ያለፉ ናቸው ማለት ነው። ምክንያቱም መጀመሪያ ሲሰለጥኑ ምን ይደረጋል? ታስክ ይሰጣቸዋል። በዛ ታስክ ላይ ሆነው ወይ ሪዋርድድ ይሆናሉ፣ ታስኩን በስርዓት በትክክል በተፈላጊው መንገድ ከሰሩት፣ ካልሰሩ ደግሞ ይቀጣሉ ማለት ነው። ሶ ሲቀጡ ያ የተቀጡበትን ባህሪ እየተው ይሄዳሉ። ሲሸለሙ ወይም ደግሞ ሪዋርድ ሲሆኑ ደግሞ ያን ባህሪ በደንብ እያበለጸጉት ይሄዳሉ ማለት ነው። ሶስተኛው አቢቹዌሽን ይባላል። ሶሻል ኮንዲሽኒንግ ይባላል። ይሄ ምንድነው? ልክ ልጆች ትላልቅ ሰዎችን ኮፒ እንደሚያደርጉት ለምሳሌ አሁን ትላልቅ ሰዎችን ስናይ ወይም ደግሞ መንገድ ላይ ስናገኝ እንዲህ ዝቅ ብለን ሰላም እንላቸዋለን። መቼ ግን እንደዚህ ዝቅ ብለን ሰላም ማለት እንደጀመረን አናውቅም። ስለዚህ የሆነ ታይም ላይ ልጅ እያለን ሰዎች እንደዚህ ዝቅ ብለው ሰላም ሲሉ አየን። ከዛ ሳናቀው ተማረን ማለት ነው። ስለዚህ ይሄ ሶሻል ኮንዲሽኒንግ ወይም ደግሞ ሃቢቹዌሽን የሚባለው ከምናየው ነገር በጣም ሲደጋገም ከምናየው ነገር ባህሪ ይመሰረታል ማለት ላይ ካሁን በእኛ በዘመናዊ ጊዜ ብዙ ሰው ይሄ ሶሻል ሚዲያ ኢንፍሉዌንሰሮችን ይከተላል ወይም ደግሞ ኮፒ ያደርጋል። እነሱ ፒክ አድርገው የሚለብሱትን ፋሽን ይከተላል። እነሱ የሚጠቀሙትን ፕሮዳክቶች ለመጠቀም በጣም ይጣጣራል ማለት ነው። ይሄ ምንድነው? ሶሻል ኮንዲሽኒንግ ነው ማለት ነው። ስለዚህ አሁን ጥሬ ሀሳቡ ምንድነው? ቢሄቨር እና ቢሄቨራል ቼንጅን ምንድነው ከሶፍት ስኪል ጋር የሚያገናኘው የሚለው ነው ዋናው ሀሳብ ማለት ነው። ስለዚህ እንግዲህ ምንድነው ያልኩት ቢሄቨር በአንድ ክስተት ውስጥ ወይም ደግሞ በአንድ ሲቹዌሽን ላይ ሰዎች የሚይዙት አክሽን ወይም ደግሞ ሪአክሽን ነው። ሰው ከሶፍት ስኪል ጋር በየት በኩል ይገናኛል? ሰዎች አሁን ለምሳሌ በኮሚኒኬሽን ስኪሉ በጣም ሎ የሆነ ሰው ወይም ደግሞ ፑር ኮሚኒኬሽን ስኪል ያለው ሰው ወደ ጥሩ ኮሚኒኬሽን ስኪል ከፍ ለማድረግ ምን ማድረግ አለበት? ፑር በኮሚኒኬሽን ላይ ፑር እንዲሆኑ ያደረጉትን ባህሪዎች መተው አለበት ማለት ነው። እንዴት ነው የሚተው? አንለርን በማድረግ ምክንያቱም አዲሱን ስኪል ወይም ደግሞ አዲሱን ነገር ለማወቅ የነበረውን ነገር አንለርን ማድረግ ወይም ደግሞ ልክ አሁን ስልክ ይዘን በጣም በብዙ ሶፍትዌር የተጨናነቀ ስቶሬጅ ካለው ስልኩ አዲስ ሶፍትዌር ለመጫን ምን ማድረግ አለበት? ወይ ስቶሬጁን አፕግሬድ ማድረግ የምንችል ከሆነ ካልሆነ ግን ካሉት ሶፍትዌሮች መሃል በማጥፋት አዲሱን እንጭናለን ማለት። ልክ እንደዛው ነው ባህሪ። ፑር በስኪል ምንድነው በኮሚኒኬሽን ስኪል ፑር ያደረጉ ቢሄቨሮች ለምሳሌ ኮሚኒኬት ሲያደርግ ዲቴይል ወይም ደግሞ በጣም ትንሽ ኢንፎርሜሽን ብቻ የሚሰጠው ይሄን ነገር መተው አለበት። ለምንድን ነው የሚተወው? ሙሉ አይደለም ማለት ነው። ኮሚኒኬት ሲያደርግ የነበረው በትክክለኛው መንገድ አይደለም ማለት ነው። ወይም ደግሞ ያ ሰውዬ ወይም ደግሞ ከሱ ጋር የሚያወራው ሰው ተረድቶት ጥሩ ፊድባክ እንዲሰጠው አድርጎ አይደለም ኮሚኒኬት እያደረገው ያለው ማለት ነው። ስለዚህ መቀየር አለበት ማለት ነው። ያ ነገር ደግሞ ለመቀየር ምን ወዴት ይመጣል? ወደ ቢሄቨር ማለት ነው። እንግዲህ ይሄን ስናወራ ወዴት እንሄዳለን? ቢሄቨር ቼንጅ እንደሚደረግ ነው ማለት ነው። ቢሄቨር እንደ ዴስትኒ ወይም ደግሞ እንደ ዕጣ ፈንታ የሚያዩ ሰዎች አሉ። በቃ እኔ በተፈጥሮ እንዲህ ነኝ፣ በቃ አልችልም፣ ሰው ሲናገረኝ አልችልም፣ ወይም ደግሞ በቃ እንደዚህ አልችልም የሚሉ ሰዎች አሉ። የችሎታ ጉዳይ አይደለም። የተማር ነው ወይም ደግሞ ለርን አድርገን ፕራክቲስ ያደረግ ነው በጊዜ ውስጥ ያጎለበት ናቸው ቢሄቨሮች ናቸው እንጂ በተፈጥሮ የተሰጡን አይደሉም ማለት ነው። ስለዚህ ቢሄቨር እስከተለወጠ ድረስ ሶፍት ስኪልም ደግሞ ነርቸር ይደረጋል ማለት ነው። ምክንያቱም ያለ ቢሄቨራል ቼንጅ ሶፍት ስኪል ምንም ማድረግ አይቻልም ማለት ነው። ስለዚህ አንድ ሰው በኮሚኒኬሽን ፑር ከሆነ እንደዛ ከሆነ ማለት ነው የሆነ በተፈጥሮ ከሆነ ቢሄቨራል በቃ ምንም የማይቀየር ከሆነ በኮሚኒኬሽን ፑር የሆነ ሰው ወይም ደግሞ በቲም ወርክ ላይ በጣም ችግር ውስጥ የሚገባ ሰው
በቃ መቀመጥ አለበት ማለት ነው። ተፈጥሮ ነው መቀየር አይችልም። ግን እንደዛ አይደለም። ሶ ቢሄቨር የሚቀየር ከሆነ ሶፍት ስኪሎችን በዛው ልክ ነርቸርድ ሊሆኑ ይችላሉ ማለት ነው። ሊሚት የሚያደርጉን ማለት ያን ስኪል ነርቸር እንዳናረግ ያደረጉን ባህሪያቶችን ወይም ደግሞ ቢሄቨሮችን ከመንገዳችን ላይ ስናነሳ በሶፍት ስኪል ነርቸር በመሆን በስራም በግል ላይፋችንም ላይ ጥሩ ኢፌክት ማምጣት ይቻላል ማለት ነው።